ሰዎች ወደ ሶርያ መንደር ሲሮጡ ይላል። ሁለት ሰው ነው ባይዘው እግዚአብሔር ቃል ሲተረክ ራሱ እስትንፋሰ መለኮት ስላለው ሕይወት ይሰጣል። እናንተ ቤትም እግዚአብሔር እንደዚህ አይነት የሚነገር ነገር ያርግ። በእውነት ባላወራው በደል ነው የምትሉትን ነገር እግዚአብሔር ያርግ። ይሄ እንዴት ይሸሸጋል የምትሉትን አውራው የሚል እግርህ ለማውራት የሚያሯሩጠውን እንደዚህ አይነት ነገር እግዚአብሔር እናንተም ጓዳ በእውነት በክርስቶስ ኢየሱስ እየደጋገመ ያርግ። እንደገና በመንፈስ ቅዱስ ኃይል ያርግ። ታምር ያርግ። ታምር ሊሆን የማይችል ነገር ያርግ። መሞቻዬ ነው ያላችሁትን ነገር ከእናንተ አልፎ ለሌላ መትረፊያ ያርገው። ለመሞት ነው የሄዱት። ለመኖር ፕላን የላቸው። ቢገሉንም ነው ኦፕሽን። ቢገሉንም እየሮጡ ሲሄዱ ሳነበው አስተውላችኋል። እግዚአብሔርም የሚል ቃል እንትናቸው ለእግዚአብሔር ገባበት። አሁን ሰዎቹ እየሄዱ ነው። እግዚአብሔር ምን እየሰራ እንደሆነ አያውቁም። ሶርያ ሰፈር ምን እንደተሰማ ባይዘው ተመልሰው ሄደው ለቅጥር ጠባቂው ሲነግሩት እግዚአብሔር እንዲያደርግ አይደለም ያሉት። ስንገባ ማንም የለም ነው ያሉት። አላወቁም። ባይዘው እግዚአብሔር እነሱ እንዲያውቁ ሁሉ ይፈን አላረገም። ሲሰራ መልካም በማረጉ ደስ ይላል። ዝም ብሎ ፕሮሞት እንዲያረጉት እኮ አላረገም። እንዲበሉ በህይወት እንዲቀሩ ለብዙ ትውልድ መፍትሄና መድኃኒት እንዲጠቁሙ። እነሱ አይደሉም መድኃኒቶቹ፣ ጠቋሚ ናቸው። ሌላ ጋር ነው መፍትሄው ያለው። ኑ ጠቋሚ ናቸው። ጠቋሚ ኑ የኛ አይነት ናቸው። ምን አለ ብትባል ምንም የለኝም። ምንድነው የምትነግረኝ? ይሄው አሳርፎኛል እና ና ሰዎቹ ሲሄዱ ምንድነው የሚለው ቃሉ? አናንብባት እንዴ ቁጥር 7-6 ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና እግዚአብሔር የምትለዋል የፈለኩት በቃ ተውት። ሰረገሎችና ፈረሰኞች ድምፅ ለሶርያውያን አሰሙ። ሶርያውያን ቁጭ ብለው ድንኳናቸው ሲሰሙ የሚበላ ምንም ከየቦታው ማርከው፣ ቀጥሎ ሰማርያ ሰው እንዳይገባ ከበው ተቀምጠው አህያ ፈረስ ምን እዛ እኮ አህያው የለም ጭንቅላቱ ራሱ ውድ ነው። እዚህ አህያ አይደለም እኮ የሚበሉት። አህያው እኮ ቃመጫኛ ነው። ምግብ አለ ተከማችቶ ተሰብስቦ ተቀምጧል። ቁጭ ብሎ እየበሉ የብዙ ሰረገሎችና የፈረሰኞችን ድምፅ ሲሰሙ የሰማርያው ሰውዬ ንጉሱ ሁለት ነገስታትን ግብፃውያንና ደግሞ ምንድናቸው ኬጢያውያን ነው። እነሱ ሰብስቦ ሊወጋን እየመጣ